አብርሃም ተከሷል ማለት ነው። ማን እንደከሰሰው በዚህ ቪዲዮ ላይ መነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። በጣም በሚገርም ሁኔታ የሩታ እናት ናቸው የከሰሱት ማለት ነው። እውነት ለመናገር ከሆነ ልጄን በጣም ነው የበደለብኝ፣ ልጄን በጣም ብዙ ነገር ነው ያደረገብኝ፣ ልጄን ያለ አባት እንድታደግ ያደረገው እሱ ነው ሲሉ ተናግሯል ማለት ነው። በጣም ነው የሚገርመው። በጣም ብዙ ነገሮችን አድርጎባታል አብርሃም። እንኳን መከሰስ ይቀርና እስር ቤት መግባት አለበት ብለው ተናግሯል። እውነት ለመናገር ከሆነ አብርሃም በጣም ብዙ ነገሮችን ያጠፋው፣ አብርሃም በጣም ብዙ ነገሮችን ነው ያበላሸው። የሩትዬ እናትም ይሄንን አይተው በጣም ብዙ ጊዜ ሊያስጠነቅቀው ወስኜ ነበር፣ በጣም ብዙ ጊዜ ነግሬው ነበር ሲሉ ተናግሯል። ነገር ግን እሱ ተከሷል ማለት ነው። ከሶት እስር ቤት ገብቷል። በጣም ነው የሚገርመው። የሩትዬ እናትም እንግዲህ በጣም በቃ ልጄን በጣም ብዙ ነገር አድርጎብኛል፣ ልጄን በድሎብኛል፣ ለምንድነው በልጅነቷ እንደዚህ የሚጫወትባት ብለው በጣም ተናዶ ነው ያሉት ማለት ነው። እውነት ለመናገር ከሆነ አብርሃም ትክክለኛ ነገር አላደረገም። ውሳኔው ትክክለኛ ነገር ነው ብዬ አላስብም። ነገር ግን የሩትዬ እናት እንግዲህ ከሰውታል ማለት ነው። ሩታም ይሄን ነገር ስትሰማ በጣም ነው የደነገጠችው። ችግር የለውም ባይከሰስም ችግር የለውም ትላለች። ለምንድነው እንደዚህ የምትለው? ሩታ በጣም እኮ ነው የምትወደው። ሩታ በጣም ነው የምትወደው። የሩትዬ እናት ግን በጣም ልጄን በድሎብኛል፣ በጣም ብዙ ነገር አድርጎብኛል ሲሉ፣ እሷ ግን ችግር የለውም ተውት፣ በቃ እኔ ችግር የለውም ፈታዋለሁ ምናምን ነው የምትለው። ችግሩን ፈታለሁ ነው የምትለው። ለምንድነው እንደዚህ ሩታ በቃ መታሰር አለበት፣ መታሰር ካለበት መታሰር አለበት እንላለን ማለት ነው እኛ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ይበልልኝ። ደህና ሁኑ።